ውሳኔ ስለወሰኑ ከእነሱ ማህበር ላለመለየት በሌሊት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሄደ። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት ሚስጥር ለኒቆዲሞስ በዝርዝር አስረዳው። ወገኖች በዚህ ዘመን ላይ ኒቆዲሞስን እዚህ ዘመን ላይ አንተን እዚህ ዘመን ላይ ባሉ ምሁራን ጫማ ውስጥ ብናይ ዛሬ ላይ በገባንና ባልገባን መካከል ያለ ልዩነት ተደብላልቆብናል። ያልገባንን ነገር ወደ ገባን ነገር እያመጣን ነው። የገባንን ነገር ወደ አልገባን ነገር እየወሰድነው ሁለቱ አንድ ላይ ተደብላልቆ ሁከት የተፈጠረው ለዚህ ነው ወገኖች። ያልገባንን ነገር ጠይቀን እንደ ኒቆዲሞስ በመረዳት ሚስጥሩን ማወቅ ሲገባን፣ የገባንን ነገር ደግሞ በገባን ልክ ላልገባው ሰው ማስረዳት ሲገባን ጎንበስ ማለት። ይህ ምሁረ ኦሪት የገባው የአምላክ ልጅነትን ተቀብሎ በገባው ልጅነት ልክ የክርስቶስን ዳግም መምጣት አምኖ እንደሄደ ሁሉ ያልገባውን ሊጠይቅ ወደ ጌታ ዘንድ ሄደ። ይህንን የጥምቀትን ልጅነት ሚስጥሩን ሰው በ40 በ80 ቀን እንዴት መጠመቅ እንዳለበት፣ ለምን እንደሚጠመቅ ስርዓተ ቤተ ክርስቲያንን ለኒቆዲሞስ ጠንቅቆ አስተማረ። ወገኖች ይህ ነው እንግዲህ መጠራት። ይህ ነው ወገኖች ስንጠራ በአንድም በሌላ ምክንያት አምላካችን አንድ ያልገባንን ነገር ወይም የገባንን ነገር መተን እንድናከናውን ቤቱ ይጠራናል። ወገኖች ያልገባንን ነገር ይዘን በቤታችን እንዳንቀመጥ መንፈስ ቅዱስ ይጠራናል። አያችሁ፣ ኒቆዲሞስ ባልገባው ነገር ላይ ተረድቶ ተመልሶ ወደ ፈሪሳውያን ዘንድ ሄደ ይላል። አጠር ነው ማድረግላችሁ። ምክንያቱም የዮሐንስ ወንጌል ምዕራፍ 7 ቁጥር 45 ላይ በቤት ቁጭ ስትሉ አንብቡት። ምዕራፍ 7 የዮሐንስ ወንጌል ምዕራፍ 7 ቁጥር 45 ላይ እኛ ሕግ አለን ከፈሪሳዊ ንጉሥ እንደማይወለድ ትንቢት ተናግሯል፣ አንተ በዚህ ታምናለህ ወይ ብለው ጠየቁት ይላል። ከቁጥር 7 እስከ 40 ቁጥር ምዕራፍ 7 ቁጥር 45 ላይ በደንብ ይገልጽላቸዋል። እንግዲህ የተማረውን ትምህርት ቅድመ መዘምራኖቻችን ሲዘምሩ ሰምታችኋል። ይህ የጨለማ